ሰላም ሰላም እንዴት ናችሁ? የይታክና የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰሞኑን በእኔ ያው ህይወት ላይ የነበረው ሁኔታ ብዙዎቻችሁ ታውቃላችሁ። ኤኒዌይ ዘወርስ ኬዝ ምንድነው? ለምን እንደ አነሳሳኝ ያው የሰይጣን ነው ብለን እንያዘውና ራስ ማጥፋት እስከሚለው ድረስ ደረጃ የደረስኩት በቃ ይሄን የምሰራው ፕሮጀክት የኔ ብቻ አይደለም የሀገር የህዝብ ነው። 3-4 ጊዜ ተመላለስኩ የኢትዮጵያን ሚዲያ ሽፋን ለማግኘት የኮሜዲ ሼቱም ቅርብ ሰዎች እያናገርኩ ነው ግን ያው ፍሬ አላፈራልኝም። ሰይፉንም እንዲሁ የተለያዩ ሚዲያዎች እና ዩቲዩብ ላይ ሰርቼዋለሁ። ለምን እንዴት እንዳነሳሳኝና ያው ሁሌም በርግጥ ይሄ ከሰይጣናዊ ሀሳብ ነው እንጂ ከእግዚአብሔር የሚመጣ ነገር አይደለም። ግን በዛን ሰዓት የሚሰማችሁ ስሜት ቀላል አይደለም። እና እባካችሁ ለዮኒ ማኛ ነው ዮኒ ማኛን አድርሱልኝ። አንዳንድ እንደዚህ ትልልቅ ሚዲያ ለሚባሉት መማርዬ እንኳን ልክላታለሁ እኔው ራሴ እንደዚህ ይሆናል ለምትሉት ሚዲያዎች እንዲቀርብና ያው ባዮ ላይ ገብታችሁ ካያችሁት የልጅነቴን ታሪክ በህፃናት ማሳደጊያ ምን ያህል ልጆች እንዳደግን አብዛኞቻችን የት ነን? ከዛ አልፎ ደግሞ እኛ አሁን ትልልቆች ስለሆንን አሁን ደግሞ ያለው ትውልድ ይዳን በተቻለ መጠን በሚል መርሃ ግብር ኖርዌይ ኦርጋናይዝድ አድርጌ እየሞከርኩ ነው። ጥሩ ጥሩ ሚዲያዎች በተለይ አንዱ ዋናው ታዋቂ የሚባለው ኤንአርኮ ይባላል በኖርዌይ አንዱ ትልቁ የሚባል የቴሌቪዥን ጣቢያ ነው። ከሱም አንዱ ጋዜጠኛ ታሪኩን ሊመዘግብ ስለሚፈልግ የኛን ታሪክ ምክንያቱም ፋሲኔት የሆነው እሱ በሁለት ነገር ነው። አንደኛ ኢትዮጵያ የታወቀችው ያው በ1977 በነበረው ችግር ነው። እና ያን ደግሞ የኢትዮጵያን ሌላው መልካሙ ነገሯን ከበር አድርጎታል ብሎ ያስባል እንደኔው ማለት ነው። ዋናውና ትልቁ ግን ይሄን ያህል ልጆችን ያሳደገ ህፃን ማሳደጊያ ለምን ይዘጋል? በትንሽ እርዳታ ብንረዳው ሳራንና ሳራ መሰል ልጆችን ሰዎችን ማፍራት እንችላለን ብሎ እንዲያስብና ሰው እንደገና ወደ ኪሱ ገብቶ እንዲረዳ ያደርጋል ብሎ ሀሳብ አመጥቶ ይኸውላችሁ እየተወዛወዝኩ ነው። አሁን መጥቼ ስመለስ አራተኛዬ ነው። አስቡ እንግዲህ በራሴ በግል እየከፈልኩ ለትራንስፖርት ማለት ነው። እንግዲህ በጣም አዝኛለሁ። እስኪ ተባበሩኝ። ምክንያቱም እሸቱም ሆነ ሰይፉ እንኳን አሁን መቅዶኒያን እየሰራ ስለሆነ ምናልባት ተጨማሪ ሊሆንበት ይችላል። እኔ ምክንያቱም ወደ ህዝቡ መጥቶ ይሄ አይዲያ ጋዜጠኛው ሆቴል ያስፈልገዋል 2-3 ወር ከሆነ ደግሞ እዛ ያለውን ስራውን ትቶ ስለሚመጣ ያንን ከበር የሚያደርግለት የተወሰነ ገቢ ያስፈልገዋል። ያ ደግሞ ብቻዬን ከበር የማደርገው ነገር አይደለም። 50 ሎሚ ለአንድ ሸክሙ ለ50 ሰው ግን ጌጡ እንደሚባል ህዝቡ ጋር ይቅረብ። ያን ምን ያስፈልገዋል የሚባል ነገር አላውቅም። እኔ ምን ያህል ሊሆን እንደሚችል ቁጭ ብለን አብረን ካልኩሌት ብናደርገው ደስ ይለኛል። እኔ እንጃ 10 ሚሊዮን ሆነ 5 ሚሊዮን የኔ ጉዳይ አይደለም። ስንት ምን ያስፈልጋል ምን ያህል ከበር ቢደረግ የሚለውን ነገር ፊት ለፊት ሆኖ ሰው ቢረባረብና ይሄ ታሪካዊ የሆነ ታሪክ ቢሰራ ምናልባት ከኛ ከ40 እና ከ50 ሺህ ያላነሰ ልጆች የሚታደግ ይሆናል ማለት ነው። ምክንያቱም እሱ የሚሰራቸው ስራዎች የታወቁ ናቸው። በጣም ታዋቂ ጋዜጠኛ ነው። ፕላስ ደግሞ ያው ይሄ ዶክመንተሪ ተሰርቶ
ኖርዌይም እንደዚህ በስምምነት ከተፈጠረ ዌአር ዘ ወርልድ የሚሉትን ዘፋኞች በሙሉ የዘፈኑትን እየዞርን ቴንኪው ለማለት አይዲያ ይኖረናል። በዛውም ደግሞ ትልልቅ ሀብታም ሚሊዮነር ስለሆኑ እግር መንገድም መጠየቅ ይቻላል የሚል ሀሳብ አለው እና እባካችሁን ይሄን መልእክት ማን ይጠቅማል ለምትሉት ለአጠቃላይ ትልልቅ ዩቲዩበሮችም ቲክታከሮችም እንደገና ለሰይፉና ለኮሜዲ ሸቱም ለተለያዩ ለኢንፎ ኢትዮ ኢንፎ ብታስተላልፉልኝ ጥሩ ነው ላለው። እኔ እንግዲህ 2 ወር ሆኖ ልመለስ እያሰብኩ ነው። ግን ይቺን 1-4 ቀን 5 ቀን ብጠብቅና የሆነ ተአምር ብንሰራ ደስ ይለኛል። ዩቲዩብን ያው አይታችሁ እንዳትደናገጡ። ለማንም አሪያ ለመሆን አልሞከርኩም። በጣም መጥፎ ነው። ራስን ማጥፋት መሸነፍ ነው። ውስጣችንን ማሸነፍ ስላልቻልን ነው። በጣም ይቅርታ ላለው ህዝቡንም ራሴንም ከወዱ በላይ ደግሞ ልጆቼን በቃ እኔ በዚህ ሁኔታ ከሆንኩማ ልጆቼንም አልጠቅማቸውም የሚለው ሀሳብ ስለመጣብኝ ነው። ኮንቴንቱን ይዘቱን ብቻ እዩት እንጂ ይሄ የሚታለፍ ነገር ነው። በጣም መጥፎ ነገር ነው። ዩቲዩብን ካያችሁት ማለት ነው። አመሰግናለሁ። አደራ በሰማይ በምድር በቅድስት ድንግል ማርያም ስም በኢየሱስ በአላህ ይዣቸዋለሁ። ይህን ነገር አሰራጩልኝና እኔም ነፍሴ ትረፍ። እኔ ምንም ማገኙ ነገር እኮ የለም። በቃ እኔን እንደታደገኝ እግዚአብሔር ይታደግሽ። በዙሪያ ያለው ጓደኞችህም የራስ ሰውም ከባድ መሆኑን ሲያውቁ የአንቺ መክሊት አይደለም እባክሽ አርፈሽ ተይ የሚል ነገር ግፊቱ ራሱ እሱ ራሱ ቀላል አይደለም። ደግሞም ትክክል ሊሆኑ ይችላሉ ብዬ እንዳስብ ያደርገኛል። ከዛ ውጭ ግን በቃ ያ ግፊቱ ሲበዛብኝ ነው መቆጣጠር ሲያቅተኝ እንቅልፍ 2 ወር አልተኛ ስል ነው እዛ ድረስ የደረስኩት። ካሁን በኋላም ማድረገውም አይመስለኝም። ይሄን ይመስላል። ስለምታዩኝ ስለምትከታተሉኝ አመሰግናለሁ። ሼር ስለምታደርጉ እግዚአብሔር የተባረከ ህይወት ይስጣችሁ። እኔ ሼር አርጉ ታፕ አርጉ የሚባል ነገር ብዬ አላቅም። የመጀመሪያ ጊዜ ነው። በቃ ዩቲዩብንም ለማናገር ሞክሬያለሁ ይመስለኛል። በቃ በታወቀ ሰው ካልመጣ ወይስ ህዝቡ ግፊት ካላደረገ ጦጣ ነው የሚያደርጓችሁ። ገብቷችኋል አይደል? በእውነቴን ነው። ጸጉርሽ ስንት ዋጋ አለው? ዳለሽ እንዴት ነው? በልጅነትሽ ይሄን ትመስይ ነበረ ምናምን ብዙ ታሪኮች እኮ ይቀርባሉ በቴሌቪዥን። ይሄንን ስናገር ግን ያው ኢቲቪ ራሱ ያው የሚታወቅ ፊት ስለሌለኝ ጥሩ አይዲያ ነው ግን አይመስለኝም ነው ያሉኝ። እግዚአብሔር ይወቀውና ህዝብ ኃይል አለው። ህዝብ ብዙ ነገር ማድረግ ይችላል። ለዛ ነው ወደ ህዝቡ የመጣሁት። አመሰግናለሁ። እግዚአብሔር የተቀደሰች ሀገር ይስራልን። ቻው